አላህን ልክ ማወቅ ስትጀምር ልክ እሱን መያዝ ስትጀምር በጣም ሲምፕል ነው። ከዛ ወንጀል ደግሞ ትሰራለህ። በቃ እንደ ሰውኛ የምታጠፋቸው ጥፋቶች አሉ፣ የምትሰራቸው የሆኑ ፋውሎች ምን ይኖራሉ። ከዛ ሰተር ብለህ ደበቅ ብለህ ደግሞ አላህ እንትን ትለዋል እንጂ ማንም ሙሉ ሆኖ አይደለም። ባይሆንማ አላህ እኮ ሰውን መፍጠር አያስፈልጉም ነበር። አላህን የሚያመልኩ መላእክቶች አሉት አይደል? ላ ያሱን አላህ ማእመረው የፈዓሉነ ማእመሩን አይነት መላእክቶች አሉት። ምንም እንትን አይደለምና በጣም መስተካከል እንዳለበት አስባለሁ። ዒስማ የለም፣ ማንም ጋር ጥብቅነት የለም፣ ማንም ሙሉ አይደለም። ማንም ላይ ተነስቶ ላይ እየሰገደ ሁሌ ዚክር እያደረገ ምናምን የሚኖር አይደለም። በቃ የሆኑ ሰዓቶች መውደቆች አሉ፣ የሆኑ ሰዓት የምንሰራቸው ፋውሎች አሉ፣ የሆነ ሰዓት የምንሰራቸው ወንጀሎች አሉ። ትልቁ ነገር ወደ አላህ እንዴት ነው የምትመለሰው? አላህ ያንን ስለሆነ የሚፈልገው ማለት ነው። ቁል ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا። አላህ ሁሉንም ወንጀል ይምራል ሲልኩ ሁሉንም ነው ያለው። ላይክ አንዱ ዓሊም አንዱ ሼኽ ወይም አንዱ ሰው ተነስቶ አላህ ይሄን አይምርም እንዳይሉ በቃ ዝግት አድርጎታል። ምንም አይነት ሲሽችን ላይ ምንም አይነት ሁኔታ ላይ ምንም አይነት ወንጀል ውስጥ ሆን ምንም አይነት ተስፋ መቁረጥ ውስጥ ሆን የወንጀል መደራረቦች ለምን አይኖርብህም? ኢነ አላህ የግፊሩ ዙኑበ ጀሚዓ። አላህ ሁሉንም ወንጀል ይምራል ነው እና ወደኔ ብቻ ከዛ በኋላ ያለውን አላህ ያሳያል ነው። ይህ የምታዩት እንስሳ ከሞተበት ተነስቶ ነቢያችንን ለበይከ ወሰዐደይከ ያ ረሱለ ረቢል ዓለሚን በማለት ማለት ነው ለነቢያችን ምስክር በመሆን በእርሱ ምክንያት አንድ ለነቢያችን እጅግ ከፍተኛ ጠላት የነበረን የኢስላም ጠላት እንዳሰለመ ስንቶቻችሁ ታውቃላችሁ? ወላሂ የዛሬው እጅግ የሚገርምና ውስጥ የሚነካ የሆነ ታሪክ ነው። እንትምትና ፍቅር ልንገራችሁ። ቪዲዮን ለረሱሉ ሰለላሁ ዐለይሂ ወሰለም ባላችሁ መሐባ ልክ ሼር አድርጉት፣ ባላችሁ ነገር ግን በደንብ ሼር አድርጉት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ እህት ወንድሞች እንደምን ናችሁ? ዛሬ የማሰማችሁ እጅግ በጣም አስገራሚ የሆነ ትልቅዬ ተአምር ከውሸት ተአምራቶች ውስጥ ላሰማችሁ ብዬ ነው። እንደሚታወቀው በዲን ኢስላም ውስጥ ውሸትን መዋሽ ሐራም ነው። ነገር ግን ለየት ባለ መልክ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያላሉትን ነገር ብለዋል ብሎ ማውራት ደግሞ ትልቅ ዋጋን የሚያስከፍል ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ከዘበ ዐለየ ሙተዐሚደን ፈልየተበወእ መቅዐደሁ ሚነናር ብለዋል። فلذلك ውሸት ሐራም ሆኖ ሳለ ሌላ ሰው ላይ መዋሽና ነብዩ ሰለላሁ ዐለይሂ ወሰለም ላይ መዋሽ እኩል አይደለም። እኔ ላይ የቀጠፈ ከጀሃነም ላይ መቀመጫውን ያሳምር ያስተካክል ያዘጋጅ ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም። فلذلك ايها الاخوه ይህ ግለሰብ ለሁድ ብሎ ለዩቲዩብ ለኛኛ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ያላሉትን ነገር ዑለማዎቹ ይህ ንግግር ውሸት ነው ብሎ ያወሩትን ያስተላለፉትን ነገር ልክ ትልቅ ተአምር ለነብዩ ሰለላሁ ዐለይሂ ወሰለም ብሎ የሚያወራው ነገር ውሸት መሆኑን አረጋግጦታል። የነብዩ ሰለላሁ ዐለይሂ ወሰለም ተአምር በውሸት አይደለም የሚገለጸው፣ እነሱ ላይም በመዋሽ አይደለም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ለተአምርነት ቁርአን በቂ ናቸው። ምክንያቱም ብዙ ተአምራትን በሰሒህ አሐዲሶች የተጠቀሱ ቢኖሩም ትልቁ ተአምራቶቻቸው ግን ቁርአን ነው እንደሚታወቀው። እስቲ ይህ ግለሰብ ነብዩ ብለዋል ብሎ የተናገረውን አብረን እንስማና ከዛ ታሪክ እናደርግበት። ሁላችሁ ነብይ ደግሞ በደንብ ሰለዋት ኮሜንት ላይ ይገባልና ወርድ ነገሩ እንዲህ ነው። ከዕለታት አንድ ቀን አንድ የገጠር ዓለም የሆነ ሰው ይህንን ضب የተባለውን እንስሳት አድኖት ማለት ነው ቤተሰቡ ጋር ወስዶ ሊበላው በእጅግ ውስጥ አድርጎ ገድሎት ይህን እንስሳ በመንገዱ ላይ እየሄደ ሳለ የሆነ ቦታ የተሰባሰቡ ጀማዓዎች እናያለን። ከዚያም ባጠገቡ ያገኘውን ሰው እዛ ጋር የተሰበሰቡት እነማን ናቸው ሲል ይጠይቃል። የጠየቃቸውን ሰዎች الحافظ البيهقي رحمه الله رحمة واسعة في دلائل النبوة أورثوتا دكا أمامه تكسوتا. الحافظ ابن دحية الكلبي رحمه الله رحمة واسعة قال عنه خبر موضوع نبي صلى الله عليه وسلم لي يتكتف قصة ليال كنز العمال لي مالتنا. الحافظ المزي رحمه الله رحمة واسعة قال لا يصح إسنادا ولا متنا متنم يهون እንደዚሁም رجالوቹ ሰነዶቹም ይሁን ትክክል ሊሆን አይችልም ይላል። وقيل مطعون فيه بل هو موضوع ይላል። እንደውም ነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ነው ይላል። شرح المواهب لي الحافظ الذهبي رحمه الله رحمة واسعة يقول في الميزان عنده لالو فإنه خبر باطل إلى بيهقي اندزون ميت. الحافظ ابن القيم رحمه الله رحمة واسعة قال في رسالة له في الموضوعات زوجت مسكمته خبر باطل بمعنى يتناقض. الحافظ ابن كثير رحمه الله رحمة واسعة في بكتابات وسط البداية والنهاية بتبالو كتابات وسط حديث الضب على ما فيه من النكارة والغرابة بمالك القصد. الحافظ ابن حجر العسقلاني رحمه الله رحمة واسعة عنده لالو يهنقر باطل القول لالو كونت يراك قصة لالو. لسان الميزان أمستن يجوز 290 عند لالو
ኢዘን አዩሃ ልእኽዋ ስንት ነገር የሚወራ ነገር ሊተላለፉ ለማህበረሰቡ ሊተላለፉ የሚገባ ነገር አንገብጋቢ ነገር ስለ አቂዳ ስለ ተውሂድ ከብድዓ ከማስጠንቀቅ ማስተላለፍ የሚያስፈልጉ ነገራቶች ስንቶች ነገር እያለ ነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈውን አሐዲሶችን ማስተላለፍ ምን አስፈልገ? በነገራችን ላይ አንድ የአረቦች ንግግር አለ ኢነ አሐበ ሽዕሪ አክዘቡሃ የምትባል ማለት ነው። እውነት ነው ይሄ ንግግር። ምክንያቱም እንደ ውሸት ለመጀመሪያ በሚሰማ ጊዜ ልብን የምስብ ነገር የለም። ለዛ ነው ውሸት የሚቀጠፍ ነገር ከድግምት ይቆጠራል ያሉትም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። ወይም ደግሞ ሐቅን መደበቅ ከድግምት ይቆጠራል ያሉበት ወኢነ ሚነል በያኒ ለሲሕራ ያሉበት ያኒ ወሬን መሰንጠቅ ውስጥ ድግምትን ያሉበት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ። እንደዛ አይነቱ ነው ውሸትን እውነት አስመስሎ ማውራት፣ አማርኛም በመሰንጠቅ ማውራት ማለት ነው። ይህ ከድግምት ነው የሚቆጠረው። ፈሊዛሊከ አዩሃ ልእኽወቱ ወልአኽዋት የምትነግዱበትን ነገር ካጣችሁ ወላሂ ኬሻ ዘርግታችሁ መስመር ላይ ተቀምጣችሁ ብትለምኑ ይሻላችኋል። ነቢዩ ሰለላሁ ዐለይሂ ወሰለም ያላሉትን ነገር የሰውን ጨብጨባና የሰውን እይታን ፈለጋ ስትሉ ነቢዩ ላይ ከመዋሽ ማለት ነው። አላሁመ ኢኒ በለግት ፈአላሁመ ፈሽሀድ